እንት ከፍታው ላይ ነን። በ1100 ካሬ ላይ ያረፈው 2 ቤዝመንት ግራውንድ እና 20 ወለል ያለው የቴምር ፎቅ አረንጓዴ ልብሱን አውልቆ ለቀለም እየተሰናዳ ነው። ቴምር ወደ ሪል ስቴት ዘርፉ ሲገባ ጥናት ችግሮችን ለይቶ በፍጥነትና በጥራት ገንብቶ በማስረከብ ከደንበኞቹ ፊት የሚያዩን ደስታ ለቀጣዩ ስራው ትልቁ መነሳሻና ትርፉ መሆኑን ተገንዝቧል። ሁሌም የደንበኞቹን ፍላጎት ማስቀደም መርህ አድርጎም ከአያት እስከ ጋርመንት፣ ከሳር ቤት እስከ ፈረስ ቤት፣ ከገላን እስከ ቡልጋሪያ፣ ከ4 ኪሎ እስከ አጣና ተራ የህልመውን ማረፊያ ገንብቷል፣ እየገነባም ነው። በአራቱም አቅጣጫ ሲገነባ የደንበኞቹን ምቾት ቅድሚያ ይሰጣል። ቴምር አዳዲስ ሳይቶችን በብዛት እያስተዋወቀ የተጀመሩትን የሚያጠናቅቅበት ፍጥነት በርካቶችን ያስደንቃል። ግዥና ሽያጩ በገንዘብ የሚለካ አይደለም። ለቤተሰብ ምቹ መሆን አለበት ብለን እናስባለን። ለኑሮ ምቹ የሚሆን ምክንያቱም ከስራ ቆይቶ ሲመለስ አካባቢው ከጸጥታ አኳያም ከሌሎች ፋሲሊቲዎችም አኳያ ለኑሮ ምቹ መሆን አለበት ብለን እናስባለን። ጋርመንትን እንደ ምሳሌ ከወሰድን አካባቢው ላይ የአፍሪካን ሲዲሲ ሄድኳርተር መኖሩ ምን አይነት ቫልዩ ሊሰጠው ይችላል ብለን ስናስብ ዲፕሎማቶች እዚሁ አካባቢ የመኖር እድላቸው ሰፊ ነው። ያ መሆኑ ደግሞ አካባቢው ላይ የተሻሉ ትምህርት ቤቶች የመከፈት እንደዚሁም ኗሪውን የሚመጥኑ የተለያዩ አይነት ማርኬት ኤሪያዎች ይፈጠራሉ። ለምሳሌ ሰፋፊ የሆኑ የሱፐር ማርኬቶች እንደ ተጨማሪ ለአካባቢው ደግሞ ትልቅ ግብአት የሚሆነው አትክልት ተራ ወደዚህ አካባቢ ተዘዋውሯል። ለሾፒንግ ምቹ ያደርገዋል ብለን እናስባለን። እንደዚሁም ትምህርት ቤቶችም የእምነት ተቋማቶችም በአቅራቢያው ስላሉ ለኑሮ በጣም ምቹ ያደርገዋል ብለን እናስባለን። ቴምር ከደንበኞቹ ያገኘውን እምነት አክብሮ በቃሉ ለመገኘት 24/7 ግንባታ ላይ ነው። በእያንዳንዷ ሰከንድ የደንበኛን የህልም ማረፊያ እውን ለማድረግ የማያቋርጥ ጥረት አለ። በጋርመንትም የተሰማው ብስራት ይህንኑ የሚያረጋግጥ ነው። የሱፐርስትራክቸር ዲፓርትመንት እዚህ ጋርመንት ሳይት ላይ የኮንክሪት ስራውን ከታች ጀምሮ እስከ አሁን ስራውን ጨርሷል። ይሄ ሳይት እንደምታውቀው 2 ቤዝመንት ግራውንድ ፕላስ 20 እንደገና ቴራስ ያለው ሳይት ነው እና እዚህ የስትራክቸር ስራውን ጨርሰን የብሎኬት ስራ ጨርሰን ልስንም ኦልሞስት 95% በሚባለው ደረጃ ጨርሰን እንደውም ግማሹን ፍሎር እስከ 11ኛ ፍሎር ድረስ ያለውን ደግሞ ለፊኒሺንግ ቲም ሰጥተን እኛ የመጨረሻዎቹን ወደ ማጠናቀቅ ስቴጅ ላይ ያለ ነው ማለት ነው። ፊኒሺንግ ቲሙ ይሄንን ፕሮጀክት የተረከበው ኦልሞስት ታህሳስ መጨረሻ ላይ ነው። ከተረከበ በኋላ እንግዲህ ቶሎ የኮመርሻል ሳይት ፓርቱን ነው የጀመረው። አሁን እንደሚታየው የኮመርሻል ፓርቱ እስከ 3ኛ ፍሎር ያለው ኦልሞስት በመጠናቀቅ ላይ ይገኛል። ወደ ላይ ደግሞ ያሉት የአፓርትመንቶቹ ደግሞ እንዲሁ የፊኒሺንግ ስራው እየተሰራ ወደ 12ኛ ወለል ላይ ደርሷል። እንዳጠቃላይ ደግሞ ከውጭ ደግሞ ያለው የማጠናቀቂያ ስራ ወደ ቀለም ደረጃ ላይ እየደረሰ ነው ያለው። በቴምር ለእያንዳንዱ የግንባታ ግብዓት ልዩ ጥንቃቄ ይደረጋል። ኮንክሪቱም ብረቱም ከታወቁ አቅራቢዎች ተገዝቶ በሶስተኛ ወገን የጥራት ደረጃው ተፈትሾ ማለፍ ይኖርበታል። የፊኒሺንግ ግብዓቶቹም በደንብ ይታሰብባቸዋል። ጥራቱ መረጋገጡ ብቻ ግን በቂ አይደለም። መጨረሻው ወይም ፊኒሺንጉ ውብ እንዲሆን ተጨማሪ ውጭ በማውጣት ጭምር በአማረ መልኩ ይከናወናል። ከጥራት ፐርስፔክቲቭ የመጀመሪያው እንግዲህ ይሄ ስትራክቸር ሲሰራ ዋናው ግብዓት ከምንለው አንዱ ብረት ነው እና እዚህ ሳይት ላይ ሞር አብዛኛው የቴምር ሳይቶች ላይ የምንጠቀመው የብረት ኳሊቲ ሃይ ቴንሳይል ስትሬንግዝ ያለው ግሬድ 75 የሚባለውን ትልቁን ኳሊቲ ያለውን ብረት ኳሊቲ ነው የተጠቀምነው። እዚህ ሳይት ላይ ሙሉ ለሙሉ በሱ ነው የሰራነው። አንድ ሁለተኛው ደግሞ ቀጣዩ ግብአት የኮንክሪት ግብአት ነው። ኮንክሪት ግብአት ግሬድ 35 የሚባለው የኮንክሪት ኳሊቲ ነው። ይሄን ደግሞ በሬዲ ሚክስ ሰፕላየር የቻይና ሰፕላየር አለን ከኛ ጋር እንደ ፓርትነር የሚሰራው በሱ ነው ሙሉ ለሙሉ የሰራ ነው ማለት እስከ መጨረሻው ድረስ እና ስለዚህ ጥራት ላይ ይሄ ደግሞ የምንፈልገውን ጥራት በምንፈልገው ጊዜ እንድናገኝ አግዞናል። ይሄን ደግሞ አሹር የምናደርግበት ሰርድ ፓርቲ ብዙዎቹን ደግሞ አዲስ አበባ ዩኒቨርሲቲ የወሰድን ቴስቶች እናሰራለን። ስለዚህ ኳሊቲ ላይ አንደራደርም ማለት ነው። ሌላው ቴምር ላይ እንግዲህ ስፔሻሊ የመጨረሻው ፍሎር ላይ የቴራስ ፍሎር ላይ ወይም ሩፍ ፍሎር የምንለው ላይ የመጨረሻው ላይ
የዋተር ፕሩፍ ስራ የምንሰራው መጀመሪያ ከኮንክሪቱም ጭምር ነው። ዋተር ታይት ኮንክሪት ነው የምንጠቀመው። ቀደም ላይ ሩፉ ላይ ሆነን እንዳየነው የነበረው ኮንክሪት በጣም ስትሮንግ ነው። ከስትሬንግዙም በላይ ዋተር ታይት ደግሞ ውሃ እንትን እንዳያሳልፍ ዋተር ታይት ኮንክሪት እናደርጋለን። ከዛ በኋላ ቀጣዮቹን የላይት ዌት ኮንክሪት የዋተር ፕሩፍ ስራዎቹ ቀጣይ ተጨማሪ ነው የሚሆኑት ማለት ነው። እንደዛ አድርገን ኳሊቲውን ሜንቴን አድርገን እንሰራለን ማለት ነው። ቴምር እንደሚያስበው እንደ ነጋዴም አይደለም፣ ቫልዩ ጨምሮ መሸጥ ነው የሚፈልገው። እኛ እንደ ቴምር የምናስበው ፕሮጀክት ሳይሆን የምንሰጠው ቫልዩ ነው ዴሊቨር የምናደርገውና ስለዚህ እቃም ራሱ ሙሉ ላይ ማለት ነው ከትንሽ የተሻለ እቃ ፊኒሺንግ ማቴሪያሎቹ የተሻለ እንዲሆኑ ኢቨን በተለይ ከሲሊንግ ጋር ስፔሲፊካሊ ከሲሊንግ ጋር ተያይዞ ይሄ ቴክኒካሊ ኮንዲዩት ከመቀበር ጋር ከምን ጋር ያለውን ችግር አቮይድ ለማድረግ ቴምር በራሱ ኮስት ሲሊንግ አድርጎ ከሲሊንግ በላይ ነው ኤሌክትሪክ ስራው የሚሰራው። ይሄ ትልቅ ኤክስትራ ኮስት ነው። ግን ቴምር የተሻለ ነገር ፈንክሽን የሚያደርግ ነገር ዴሊቨር ለማድረግ ካለው ትልቅ ፍላጎት አንጻር በራሱ ኮስት እየሰራው ያለ እንትን ነው። ስለዚህ ቴምር ፊኒሽድ የሆነ ነገር ማለት ጥሩ የሆነ ነገር ለመስጠት ወደኋላ የሚለው ነገር የለው። ከዚህም በላይ ደግሞ አማካሪ ድርጅት አለ፣ የተሟላ የተደራጀ አማካሪ ድርጅት አለ። ያ አማካሪ ድርጅት እያንዳንዷን የጥራት እንትን ቁጥጥር ያካሂዳል። እያንዳንዷ ስራ በሜቶዶሎጂ ሾፕድሮይንግ ተዘጋጅቶላት ሁሉም ነገር መስመሩን ቴክኒካል መስመሩን ተጠብቆ ነው የሚሄደው እና ይህ ሁኔታ የኳሊቲ አሹራንሱን በጣም ጥሩ ስለሚያደርገው እንግዲህ ቴምር ቆንጆ ኳሊቲ ዴሊቨር ያደርጋል ብለን እንተማመናለን። ጥራት፣ ፍጥነትና ታማኝነት የቴምር ሶስቱ መገለጫዎች ናቸው። ቴምር ቤት ሰርቶ ማስረከብ ግዴታችን ብቻ ሳይሆን ክብርና ኩራታችን ነው ብሎ ያምናል። ላመኑት ደንበኞቹ በገባው ቃል መሰረት ገንብቶ ማስረከብን ትልቁ ስጦታዬ ነው ቢልም ከናንተው ወደ እናንተው በሚል የተለያዩ ስጦታዎችን ሲያበረክት ቆይቷል። በአድዋ ሙዚየም 2 BYD ኢቱ መኪኖችን በዕጣ ሲሸልም ከዚሁ ከጋርመንት ሳይት በ40 በመቶ ቅናሽ ቤት የገዙ ግለሰብ እድለኛ ሆነዋል። 2 በር በቴምር ቁልፍ የመኪናቸውን ቁልፍ ተረክቧል። የቤታቸውን ደግሞ በወራት ውስጥ ያው ደንበኞቻችንን ትልቁ ሽልማታቸው ብለን የምናስበው ባዶ መሬት ላይ ያሉ አምነው ለገዙን ቤቱን ማስረከባችን ነው ትልቁ ሽልማት ብለን እናስባለን። ግን ለእምነታቸው ደግሞ መልሰን መክፈል ያለብን ነገር አለ ብለን እናስባለን። ለዛ ደግሞ እንደተጨማሪ እጣ ወጠን ባለፈው ወደ 2 መኪኖች ሸልመን ነበረ። አጋጣሚ ሆኖ አንዱ መኪና የተሸለመው እዚህ ህንፃ ላይ ቤቱን የገዛ ሰውዬ ነው ማለት ነው። ስለዚህ ባለፈው እንዳልነው 2 በር በአንድ ቁልፍ ብለን ነበረ። ኤክስፖ ላይ አንዱን ቁልፍ አስረክበን ነበር የመኪናውን። አሁን ደግሞ በዚህ 6 ወር 4 ወር ውስጥ ሁለተኛውን ቁልፍ ልናስረክበው ሽር ጉድ እያልን ነው ያለ ነው ማለት ነው። ፍሎር ባይ ፍሎር እግር ለእግር እየተከታተልን የኛን ፓርት የልስኑን ፓርት እስከ ፕራይም ኮድ ድረስ ያለውን ነገር ከጨረስን በኋላ ፊኒሺንግ ቲም ደግሞ ከስር ይተካል ማለት ነው። ኢቭን እቅዳችንን በዛ መሰረት ነው ማይልስቶን እያዘጋጀን መቼ ለፊኒሺንግ ቲም እናስረክባለን እያለን እየተከታተልን ነው የምንሄደው እና ስሩዛት ምን ሜንቴን እናደርጋለን የሚፈለገውን ታይምሊ ዴሊቨሪውን አሹር እናደርጋለን ማለት ነው። እና አሁን በዚህ አካሄዳችን እውነቱን ለመናገር የሱፐር ስትራክቸር ቲም ማክሲመም በ1 ወርና በ2 ወር ውስጥ ይጨርሳል። ኦንሊ ከዛ በኋላ የፊኒሺንግ ቲም ነው የሚቆየው። እሱም ባለን ስኬጁል መሰረት ዲሴምበር ወይም በእኛ ታህሳስ ላይ ሙሉ ለሙሉ የዚህ ህንፃ ታሪክ ሆኖ ይቀራል ብለን እናስባለን። እንግዲህ ለዛ ነው እየሰራን ያለ ነው። ጥሩ ትራክ ላይ እንዳለን ነው የሚያሳየው። እኛ ባለን የስኬጁል መሰረት ኮሜርሻል ፓርቱ በመጪዎቹ እስከ 45 ቀን ባለው ውስጥ ተጠናቆ ለባለቤቶቹ ይረከባል ብለን እናስባለን። የቀጣይ አፓርተማው ደግሞ በሚመጡት እስከ 6 ወር ባለ ጊዜ ውስጥ ተጠናቆ ለባለቤት ይረከባል ብለን እንጠብቃለን። በቀጣይ የትንገንባላችሁ በሚለው መሪ ቃሉ የሚታወቀው ቴምር ፕሮፐርቲስ 10 ሳይቶችን አስረክቦ ከ28 በላይ ሳይቶችን በማንቀሳቀስ ላይ ነው። በዚህ ዓመት መጨረሻም የፕሮጀክቶቹን ቁጥር 100 ለማድረስ አቅዷል። የቴምርን ለቃሉ መታመን፣ ጥራትና ፍጥነት እንዲሁም የገነባውን የኮንስትራክሽን አቅም የተረዱ በርካቶች ኑ እዚህ ገንቡልን፣ በጋርመንትና አያትም ደጋግሙልን እያሉ ነው። ቴምር ፕሮፐርቲስም ከፍተኛውን ፍላጎት ለማርካት በሰው ኃይልና ቴክኖሎጂ አቅሙን እያደረጀ በአዳዲስ ሳይት መገለጡን ቀጥሏል። ያው እንደምታዩት አሁን ያለነው የመጨረሻው ወለል ላይ ነው። ፊኒሺንጉን እየሰራን ወይም እያጠናቀቅን ያለነው። የአካባቢውም ነዋሪ ይሄን ፕሮጀክት በዚሁም ሲሄዱ ያዩት ደግሞ እንዴት ለኑሮ ምቹ እንደሆነ ህንፃዎቻችንም እንዴት እንደሚያምሩ
ሲያልፉ ሲያገድሙ እያዩት ነውና ይህን ጥያቄ በደንብ በስፋት እየተጠየቅን ነው። እንደዚሁም አካባቢው ላይ የስፖርት ማዘውተሪያዎች በደንብ እየተሰሩ ነው። የእምነት ተቋሞችም በቅርበት አሉ። እንደምታዩትም ደግሞ ሲዲሲም ከጎናችን ያለውና በደንብ አብዛኛው ሰው ፍላጎት አለው። ቤቱንም ደግሞ እድሉን ካገኘ ከቴምር መግዛት ነው የምንፈልግ የሚል በርከት ያሉ ደንበኛዎች ጥያቄዎችን እያቀረቡልን ያሉትና ከፍተኛ የሆነ ዲማንድ እንደሚመጣብን ይታወቃል። ምክንያቱም ከስተመሩን ሳትስፋይድ ባደረክ ቁጥር ወደ አንተ ነው እየመጣ የሚሄደው። ስለዚህ ለቀጣይ ከስተመሩን የሚመጡኑ ቦታዎች ላይ ወይም አካባቢዎች ላይ ግንባታዎችን በሰፊው አስበናል። በቅርቡ በአዳዲስ ፕሮጀክቶች ጠብቁን ለማለት ወዳለሁ።